እሺ አሁን ደግሞ የትምህርት እድል በሲስተሙ እንዴት እንሰጣለን የሚለውንና የትምህርት እድል አሰጣጥን እናያለን ማለት ነው። ስለዚህ ቀጥታ አሁንም በባለሙያ አካውንት ነኝ። ትምህርት እድል መመዝገቢያ ትምህርት እድል ከሚለው ስር ገብቼ መመዝገቢያ የሚል አለ። ከዚህ ቀደም የመዘገብኳቸው ካሉ ትምህርት ላይ ያሉ ካሉ ከዚህ ቀደም በመዘገብኩት አግባብ ትምህርት ላይ ያሉ ዝርዝራቸውን እዚህ ያገኛሉ ማለት ነው። ግን ምንም በትምህርት ላይ ያለ የተመዘገበ ሰራተኛ የለም ከሆነ የለም ማለት ነው። ስለዚህ አሁን ቀጥታ ትምህርት እድል በትምህርት ላይ ያሉት የለን ማለት ነው። ስለዚህ አንድ ትምህርት እድል ልስደደው የአንድ ሰው ስላለኝ እሱኑ የትምህርት እድል ልስደደው። ስለዚህ መመዝገቢያ ከሚለው ላይ ይገባለሁ። መመዝገቢያ ከሚለው ላይ ይገባለሁ። ከዚያ የትምህርት እድል መዝግብ ከሚለው ላይ እገባለሁ። ከዛ እዚህ ላይ ያው ሰራተኛ ስሙ ቴዎድሮስ ነው። እዚህ ጋር አይዲውን ማስገባት ትችላላችሁ ማለት ነው። ከዛ ቴዎድሮስ ይኸው ቀጥታ ይመጣልኛል። የፈለጋችሁትን ነገር ትምህርት ቴዎድሮስ የሚለው ይመጣልኛል። ከዛ እዚህ ጋር እመጣለሁ። የተሰጣችሁ የትምህርት እድል ምንድን ነው ይለኛል። 3ኛ ዲግሪ ይላለሁ። ቆይታ ጊዜው 4 ዓመት ነው እላለሁ። መቼ ነው የሚሄደው? ለምሳሌ ከዛሬ ጀምሮ ነው ይሄዳል ያልኩኝ ካልኩኝ ይሄ ዛሬ ጀምሮ ክሊክ አደርገዋለሁ። የትምህርት ኤቪደንስ ይቺ ኤቪደንስ ማለት ሙሉ በሙሉ ፍትህ ውል ይዞ ተያዥ አስይዞ ምን ይዞ ከእናንተ ክሊራንስ የወጣባትን እዚች ጋር መጥቼ አያይዛታለሁ ማለት ነው። አያያዝኩለት። ከዛ መረጃውን መዝግብ እላለሁ ማለት ነው። አሁን ይሄ ልጅ የስኮላርሺፕ መረጃው በትክክል ተመዝግቧል፣ ወደ ትምህርት ሂዷል ማለት ነው። ወደ ትምህርት ሂዷል ማለት ነው። ስለዚህ አሁን ቀጥታ ትምህርት ላይ ያለ ሂጄ ክሊክ ባደርግ የለም። ለምንድን ነው የሌለ? ይሄን ዳይሬክተሩ ማወቅ አለበት። መጨረሻ ላይ የሚያጸድቅለት ዳይሬክተሩ ስለሆነ እዚሁ እንዳለው በዳይሬክተሩ ገባለሁ ማለት ነው። ግልጽ እንዲሆንላችሁ። ምክንያቱም ይህንን ልጅ ማጽደቅ ስላለብኝ ማለት ነው። ዳይሬክተሩ ማጽደቅ ማወቅ ስላለበት ማለት ነው። እና ባለሙያው ብቻውን የሚጨርሰው ስራ ስላልሆነ እዚህ ጋር በዳይሬክተሩ አካውንት ስገባ እዚህ ላይ ምን ትላለች? ያልጸደቀ የትምህርት እድል አለ ይለኛል። ያ ማን ነው? እሱ ነው። ስለዚህ እዚህ ጋር ክሊክ አደርግና ወይም ያቺ ራይት ማድረግ እችላለሁ። እዚህ ጋር አጽድቅ ማለት እችላለሁ። ከፈለኩ ደግሞ ይሄኛውን ክሊክ አድርጌ እዚሽ ጋር ክሊክ ስታዩት ሙሉ መረጃውን ከአይቶ እቺን ክሊክ ማድረግ ማጽደቅ ይችላል ማለት ነው። እቺን ክሊክ ሲያደርጋት ወደዚህ ይገባል። አጽድቅ የምትለው ነገር ትመጣለታለች። ጸደቀ ማለት ነው። አሁን ወጣና ኦልሞስት በሱም ብገባ ችግር የለብኝም። ተመሳሳይ ስራ ስለሚሰሩ ትምህርት ላይ ብገባ እሱን አገኘሁት ማለት ነው። ዞሮ አሁን ትምህርት ላይ ያለ አንድ ሰው አለን ማለት ነው። አሁን በባለሙያው አካውንት መልሼ እገባለሁ። መልሼ በባለሙያው አካውንት ስገባ እዛው ላይ ትምህርት እድል ላይ አገኘዋለሁ ማለት ነው። ይሄ ትምህርት እድል ላይ አገኘዋለሁ። ሙሉ በሙሉ ትምህርት የሄደበትን ፕሮፋይልም የያያዘውንም ሰነድ ማግኘት እችላለሁ ማለት ነው። ስለዚህ በዚህ ልክ ትምህርት እድል እንዴት መስደድ እንዳለበትና ትምህርት ላይ ያሉ ሰዎችን እንዴት እናያለን የሚለውን በዚህ ልክ አየን ማለት ነው።